ኢየሱስ ያድናል። እዛ መንደር ላይ ሳቅ ወደ ቁጣ ነው የሚመጣው። የእግዚአብሔርን ቤት ለምን ትሰራለህ ብሎ ሲጀምር ስቆበት መጀመር እየተሰራ እንደሆነ ሲያይ ግን ምን ማድረግ ጀመረ? መቆጣት። ከዛስ ተቆጣ፣ ተበሳጨ፣ በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊትም ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀን ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። ኢየሱስ ያለ ፍርስራሹ ምን ነበረ? ከባድ ነበር፣ ቀላል አልነበረም። ስለዚህ ያንን ማድረግ ይችላሉ። ኤቪደንስ አለው ያን ማድረግ እንደማይችል ማለት ነው። ወዳጆች ይህንን ቃል ስናገር የሆነን ሰው አእምሯችሁ ውስጥ እያሰባችሁ እንዳትስሩ። ኢየሱስ ጌታ ነው። የእግዚአብሔር ቤት ጠላት ሁል ጊዜም ሰይጣን ነው። ሰዎችን ሊጠቀም ይችል ይሆናል እና አላስቆመውም። ነህምያ መጀመሪያ ስቆ ጀመረ። በሁለተኛ ስቴፕ እየተሰራ መሆኑን ሲያይ ደግሞ መቆጣትና መበሳጨት ጀመረ። ሌሎችን ጭምር ማንቀሳቀስ ጀመረ። ግን ነህምያ ምን አላለ? እስኪ አላቆመም በሉ። ነህምያ አላቆመም። ከዛ በኋላ እንዲሁ እየሰራ ምዕራፍ 5ንም ስታዩት እየሰራ ምዕራፍ 6 ላይ ይመጣሉ። የሆነ ምዕራፍ ላይ ይመጣሉ። በቃ ትተውናል ምናምን ብለው ስራቸውን ሰርተው ልክ ሊጨርሱ ሲሉ የሆነ ምዕራፍ ላይ ደግሞ ይመጣሉ እና እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት። አሁን ይሄን ፍራሽ ምን ይጨርሰዋል? ይሄንን ድንጋይ የተቃጠሉትን ድንጋይ ያድኑታል አይደል ያለው? ቅጥሩን ምን እንዳሉ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊ ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ድረስ በሮቹ ውስጥ ሳንቃዎቹን አላቆምኩም ነበር። ሰንበላጥና ጌሳ መጥተህ በኦኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ስራ እሰራለሁ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይስተጓጎላል ብዬ መልእክተኞችን ላኩባቸው። ኢየሱስ አሜን። ይሄ ሰውዬ ምን ቀረው? እየሰራ ፊኒሺንግ ቀረው። ጉድ ሊፈላ ነው። በር ቀረው። ስለዚህ ግጥም አድርጎ ሊጨርስ ነው። ከመጨረሱ በፊት በር ከማስገባቱ በፊት አትሊስት መውጣትና መግባት የሚቻልበትን ሁኔታ ላይ እንጠቀም ያለው በሩ ከተሰራ በኋላ ኦልሬዲ ምን ይላል ማለት ነው? ይዘጋል። ከተዘጋ በኋላ የሚገቡበት መንገድ የለም። በሩን ግን ሳይዘጋ ለመግባት በሚያመች ሁኔታ ያለንን የመጨረሻ ድል እንጠቀም እና ሰይጣን በመጀመሪያ የእግዚአብሔርን ቤት ስትጀምሩ ያላግጥባችኋል። ሁለተኛ ይናደዳል። ሶስተኛ ኒጎሽዬሽን ይፈልጋል። እንማከር ይላል። ከዛ ሰውየው የእግዚአብሔር እጅ አይደል የምትመራው? የእግዚአብሔር እጅ በኔ ላይ ናት አይደል ብሎ የጀመረው። ስለዚህ ለምን ዓላማ እንደጠሩት ያውቅ። እኔ ያለ ጊዜ የለኝም እወርድ ዘንድ አይቻለኝም በሉ። እግዚአብሔር ካስቀመጣችሁ ፖዚሽን ላይ ልትወርዱ እንዳትችሉ በእውነት አልወርድም በሉ። ሃሌሉያ ኢየሱስ ያድናል። አሜን። ዩኒቨርሲቲ ያለው ፈተና ሳልበት ቀረውና ለአንድ ሰዓት ነው የተዋወቁት። አሙኝ ስለነበረ ልፈተንም አይደለም አስተማሪውን ላስፈቅደው የመጣሁትና ጠዋት ግን ማለዳ ላይ አገልግሎት የኔ ስለነበረ የሰመር ካምፕ ትልልቅ ሰዎች ናቸው የሚገቡትና እነሱን አገልግሎት
ነገርኳቸው። አንወርድም በሉ አንወርድም አሰይቼ ወደ መጣሁ። ከዛ እኛ ደግሞ ልንወጣ እየተጣደፍን ነው። ከዛ ይሄ የሚለጠፈው የውጤታችን መጨረሻው ምናምን እየተነገረን ነውና የኔ የሲቪክ ውጤት ነው ግሬድ ነው። ወይ ስማ አንወርድም ጠዋት ተብሎ እዛ ወደ 7 ሰዓት አካባቢ መውረድ ያለ በሰላም እና በቃ በጣም ረስቼዋለሁ አንወርድም ማለት ይብላ ማለት እና አንድ እናት ያው ሰመር ካምፕ የሚገቡት ብዙ ጊዜ ትልልቅ ሰዎች ስለሆኑ ጠዋት አንወርድም በቃ ጠዋት ስከቱ ላይ ነው ያልኩት። አሁን ግን የሚያወርደኝ ነገር ሲገጠም ግድ የለሽም የሌለች አትረጊ ያንቺና ረጅም ሰዓት ጸለች እና ግቢ ውስጥ ኤንጂ በጣም የሚያስደርገው እጅግ በጣም በቃ እንትን ቲከር አይታችሁ ወይንም ደግሞ ፕሮክተር አይታችሁ ትደነግጥ። ምን ብዬ ልንገራችሁ? ዝም ብሎ ሬጅስትሬሽን ሄዳችሁ ዝም በያንቺ ካላችሁ ትደነግጣላችሁ። ያለው ሀሳብ ቀላል አይደለም። ብታውቁት ሰዎች ታውቁታላችሁና ኤንጂ በጣም ነው የሚያወርደው። እውነት አወርድም ባሉ ማግስት መውረድ በሚመስል የዛ ቀን እግዚአብሔር ይመስገን ፕሮሰሶች ነበሩት። ከዛ ፕሮሰስ በኋላ እግዚአብሔር ክንዱን ገልጦ ነው ውጤቴን አገኘሁ። ውጤቱ ምን ሆነ እንዳትሉ ማለት ነው። ወደ ሀገር ብሎት የለመለሰ ኢየሱስ ያድናል። አልወርድም ስደጋግም የሱ ቃል ትዝ አለኝ። ያቀር ኢየሱስ ያድናል እና ምን አለ? አልወርድም፣ ስራ አለብኝ፣ የምሰራው ስራ ስላለብኝ ከእናንተ ጋር ጊዜ ሳጠፋ የእግዚአብሔር ቤት ስራ ምን ይላል አለ? ይተጓጎላል። ኢየሱስ ያድናል። ስለዚህ ምን አድርገው እስካልወርድም በእውነት ዛሬ ማታ እንኳን የሚያወርዳችሁ ነገር ቢመጣ እንዳትሉ። ከባድ ነገር ሌሊት ላይ ተፈጥሮ እንደዋወል ነበርና ጌታ ሆይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል የሚለው ቃል ዛሬ ነው አይደለ የተነገረ? እውነት ነው አይደለ? እሰማሃለሁ ብለሃል አይደል? በቃ ሰማን ጌታ። እውነት ይሄ ቃል ማለት ነው ሕያው ነው የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወደዛ ይቆርጣል፣ ወደዚህ ይቆርጣል። ሃሌሉያ! አጥንትን ጅማትን ሰንጥቆ ነው የሚነካው። ኢየሱስ ያድናል። ኢየሱስ ያድናል። እውነት ነው። ማረጋጊያ አይደለም፣ ማዘናጊያ አይደለም፣ ካለንበት ዲፕሬሽን እንድንወጣ ማድረጊያ አይደለም። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ የሚለው ቃል ሕያው ነው፣ የሚሰራ ነው፣ እውነት ነው። አንዲት ነፍስ ዛሬ ካለችበት ፖዚሽን እንዳትወርድ እነግራችኋለሁ። እስኪ አልወርድም በሉ፣ አልወርድም በሉ። ሁኔታ እንዳያወርዳችሁ፣ ያላችሁበት ሁኔታ እንዳያወርዳችሁ፣ ሰይጣን እንዳያወርዳችሁ፣ እግዚአብሔር ካስቀመጣችሁ ከፍታ እንዳያወርዳችሁ፣ ከሰጣችሁ ራዕይ እንዳያወርዳችሁ። አልወርድም በሉ እስኪ አልወርድም። ሃሌሉያ! ኢየሱስ ያድናል። በቃ ሰይጣን ጠላት የእግዚአብሔርን ቤት ስራ እሰራለሁ ወይም ቤተ መቅደስ ብለው ደስ ይለኛል እና ቤተ መቅደስ ሊሰራ ሲል እንደደነፋ ነው። በመሳቅ ይደነፋል፣ በመበሳጨት ይደነፋል። ስቆ ይጀምርና ተቆሳቆ ይጨርሳል። ኒጎሽሽን ያደርጋል። ከዛ ደግሞ ጸበኛ ይሆናል። ፋይናሊ ምንድን ነው ያደረጉት? ነብይ ነው አይደል የገዙበት? የሚያሳስተው ነብይ ማለት እንዳይገሉ ሊያስገድለው እንዳይገሉ ብሎ ወደ ቤተ መቅደስ ነው አይሆንልኝም ማለት ሃሌሉያ። ምክንያቱም በገንዘብ እንደገዙት ያውቅ ስለነበር የእግዚአብሔርን ቤት ስራ የሚሰራ ሰው በእግዚአብሔር እጅ ነው የሚሰራው። በራሱ ብቃት አይሰራም፣ በራሱ ማስተዋል አይሰራም፣ በአማካሪ አይሰራም፣ በእውቀቱ ልክ አይሰራም፣ በገንዘቡ ልክ አይሰራም። በእግዚአብሔር መንፈስ ምሪት ብቻ ይሰራል።
ሃሌሉያ። ስለዚህ የእግዚአብሔር መንፈስ ጥገኞች ነን። አሜን አሜን። ለአንድ ደቂቃ ከእግዚአብሔር መንፈስ ዞር ብንል ራሳችንን ሃሌሉያ። ባለፈው ስናገር ነበር ሁላችን ጳውሎስን ስናስብ እናደንቀዋለን። አቤት ጳውሎስ የእግዚአብሔር መንፈስ እስኪነካው ድረስ በደማስቆ ላይ ኢየሱስ እስኪገለጥለት ድረስ ደንበኛ ገዳይ ነው። እንደሱ አይነት ሹተር የለም፣ የለም ገዳይ ነበር፣ ጨካኝ ነበር። ጨካኙን ርጉሩ የሚያደርግ የእግዚአብሔር መንፈስ ሃሌሉያ። ስለ ዳዊት ሳኦልን እንደዛ ለመግደሉና እንደደነቀበታለን አይደል? እግዚአብሔር መንፈስ ሲርቀውና በሰገነት ላይ ተመላልሶ በኃጢአት ከተጨማለቀ በኋላ ሰውየው የጌታ መንፈስ ሲርቀው ገዳይ ነው። ኦሪዮን ያስገደለ ሰው ወዳጆች፣ ያለ እግዚአብሔር መንፈስ ገዳይነኛ። ስንጀምር ከራሳችን ነው የምንጀምረው። ራሳችን ነው የምንገናኘው። ሰው ከእግዚአብሔር መንፈስ ከተለየ ኦልሬዲ ምን ሆኗል ማለት ነው? ሆኗል ማለት ነው። ቀጥላለን። ስለዚህ ሰውየው በእግዚአብሔር እጅ ስለሚሰራ የሚመጣው ትንቢት ራሱ ከየት ዓለም እንደሆነ ለመለየት የሚያስችለው መንፈሳዊ ሚስጥር ያለው ኢየሱስ ያለ አሜን። ብሉይ ኪዳን ላይ የእግዚአብሔር ቤተ መቅደስ ብዙ ጊዜ ይቆማል አይደል? በእንትኖች እንደዚህ በወደረኞች ይቆምና ከዛ ደግሞ ነባሮች ይነሳሉ። ጀምሩ ተብሏል፣ ያስጀምራል። ከዛ ይከድና ዘሩባቤልንም እንደዚህ ነው የተጋፈጡ። እንደውም ዘሩባቤልን መጡና እንደውም አምላካችሁ ምን ይሆንልን? አምላክ ይሆንልን አይደል? ልክ እንደናንተ ምን እንለታለን? እናጥንለታለን፣ እናመልከዋለን ሲሉ ኖ አለ። የእግዚአብሔርን ቤት መስራት ለእኛና ለእናንተ አይደለም፣ ለእኛ ብቻ ነው። ሃሌሉያ። እስኪ ለእኔ ብቻ ነው። እራስህን የእግዚአብሔር ቤተ መቅደስ አድርገህ ለማቅረብ አንተ ብቻ። ሃሌሉያ። እና ምዕራፍ 7 ላይ ምን ሆነ? ምዕራፍ 6 ላይ ሳንቃ ቀረው፣ ፊኒሺንግ ቀረው። ምዕራፍ 7 ላይ መጣና እንዲህም ሆነ ቅጥሩ ከተሰራ በኋላ ሳንቃዎቹንም ካቆሙ በኋላ በረኞቹንና መዘምራንን ሌዋውያንን ከሾሙ በኋላ ሃሌሉያ ኢየሱስ ያድናል። የእግዚአብሔርን ቤተ መቅደስ ሰውየው ይሰራ የነበረው እግዚአብሔርን ምን ለማድረግ ነው? ለመጥራት ነው። ከዛ በኋላ ሹመትን የቀጠለው ሌዋውያንን ያመጣው፣ መዘምራንን ያመጣው። በዛ ቤተ መቅደስ ማን ነው የሚመላለሰው? የእግዚአብሔር ስም ሃሌሉያ። ያ ሁሉ ውጣ ውረድ፣ ያ ሁሉ ስራ፣ ያ ሁሉ ዋጋ መክፈል የእግዚአብሔርን ስም ለማቆም፣ ለእግዚአብሔር ለመስገድ፣ ሌዋዊውን ለመምረጥ፣ መዘምራኖችን ለመምረጥ፣ ለእግዚአብሔር እንዲያገለግሉ ለማድረግ ሃሌሉያ። የእግዚአብሔር ቤተ መቅደስ ለእግዚአብሔር ስም መጠሪያ ይሰጣል። ሃሌሉያ። እስኪ ከዚህ በሉ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ለእግዚአብሔር ስም መጠሪያ ይሰራል። ስሙ ተጠራ። ሃሌሉያ። ጀመረ እግዚአብሔር እስከ ሰማይ ዳር ድረስ የሄዱትን ሁሉ መሰብሰብ። አሜን። ኢየሱስ ያለ መጽሐፍ ሲናገር የእግዚአብሔር ድምፅ በኤደን ገነት ምን ይል ነበር? ይመላለስ ነበር፣ ወክ ያደርግ። ከዛ እግዚአብሔርና አዳም ዓለምን ታዘዝ ከተለያዩ በኋላ ምንድን የተፈጠረው? እግዚአብሔር ለሰዎች ይገለጥላቸዋል አይደል? አብርሃም ተገልጦለት ማለት ውጣ ያለ። ከዛ በኋላ እግዚአብሔር ምን ማድረግ ጀመረ? ቤተ መቅደስ እንዲሰሩለትና ስሙን እንዲጠሩ ፈለገ። እግዚአብሔር በየዘመናቱ ቤተ መቅደሶችን ያሰራል። ቤተ መቅደሶች ደግሞ በሰዎች ክፋት ይፈርሳል። አንድ ጊዜ ለዘላለም የማይፈርሰው ፈለገ እግዚአብሔር። ሃሌሉያ። እሱ ከድንጋይ የተሰራ አይደለም። እሱ ከእንጨት የተሰራ አይደለም። እሱ ከወርቅ የተሰራ አይደለም። እሱ ከብር የተሰራ አይደለም። ሃሌሉያ። የሰው እጆች አልሰሩትም። እግዚአብሔር አሁን የፈለገው ቤተ መቅደስ የሰው እጅ አልሰራውም። እራሱ እጁ ሰራች። እራሱ እግዚአብሔር ሰራ። ሃሌሉያ።
ይሰራል። ይሄን ቤተ መቅደስ የሚገዳደረው ዛሬ የለም። የእግዚአብሔር ቤተ መቅደስ ሆነን እንደሚሰራ ስንል ልክ እንደ ነህምያ ከፊት ለፊታችን ቆሞ የሚያላግጥብን አይ ይሄንን የላይፍ ኳሊቲ አትኖር አይደለም። ኢየሱስ ያለው ይሄንን የላይፍ ኳሊቲ አትኖሩ። ኢየሱስ የሚገኝበት የሚቀመጥበት መኖሪያ የሚያደርገው የላይፍ ኳሊቲ አንተ ሊኖርህ አይችልም፣ አንቺ ሊኖርሽ አይችልም ብሎ ሰይጣን ዛሬ ይነሳብናል። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። ሃሌሉያ ሃሌሉያ ሃሌሉያ። የፈረሰው ይሄንን የፈረሰውን ሕያው የሆነውን እግዚአብሔር በእጁ የሰራውን ይሄንን ቤተ መቅደስ ድጋሚ ለእግዚአብሔር ሕያውና ቅዱስ አድርገን እናቀርባለን። አሜን። መጽሐፍ ሲናገር እንደዚህ ይላል። ሁለተኛ ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ሃሌሉያ። እነ ነህምያ ስሩ፣ እነ ዘሩባቤል ስሩ፣ እነ ሰለሞን ስሩ። ሃሌሉያ። እኛስ ተሰሩ። እስኪ ተሰሩ። ተሰሩ። ሰራለው ታውቃላችሁ። ይሄኛው ቤተ መቅደስ እንከን የለበት፣ ወርቅ አይፈልግም ማለት የዲዛይን ስህተት የለበትም። ዲዛይን ያደረገው አካል ራሱ እግዚአብሔር ስለሆነ ይሄንን መቅደስ የሰራው እጅ እግዚአብሔር ስለሆነ ሃሌሉያ ሃሌሉያ ሃሌሉያ። በሰውም ወደ ተጣለ ይላል 4 ላይ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ወዴት እየቀረባችሁ? ሕያው ወደ ሆነው ድንጋይ፣ ሌሎች ወደ ጣሉት፣ ለእኛ ግን ትርጉም ወዳለው፣ ለእኛ ግን እውነት ወደ ሆነው፣ ለእኛ ግን ሕይወት ወደ ሆነው፣ ለእኛ ግን እውነት የሆነ ዓለም ወደ ሆነው ወደዚህ ወደ ኢየሱስ ክርስቶስ ምን እያላችሁ ከዛስ እናንተ ምን ሆኑ? ሕያዋን ባይዘው እየቀረባችሁ ሊሴንስ ለምሳሌ እኔ ወደዚህ ነገር ቅርብ ነኝ አይደለ? ወደዚህ መንበርከኪያ ቅርብ ነኝ። ከየት ርቅ ያለው ማለት ነው? ከየት ነው ያለው? ከፑልፒቱ ምን ብያለሁ? ወዳጆቼ መቅረብ መራቅ አለ። ፕራክቲካል እግዚአብሔር የሚለን ነገር ንግግር የመጀመሪያው ቢሆንም ሁለተኛው ፓርት ፕራክቲስ። እርግጠኛ መሬት ላይ ሲወርድ ምን ይሆናል ማለት ነው? ፕራክቲስ ይመጣና እግዚአብሔር የሚነግረን ነገር እዚህ ጋር ሄድ ናውሌጅ ነው አይደል? የሚሆነው ዘንድ ሄርት ናውሌጅ ነው። እዚህ ጋር ከቀረ ጥቅም የለውም። መውረድ እና ልብን መግዛት አለበት። ልብ ጋር ከቀረ ምን የለውም? ጥቅም የለውም። መውረድና ኤክሰርሳይዝ መደረግ አለበት። ዴሊ አክቲቪቲ መሆን አለበት። ስለዚህ እግዚአብሔር እንደዚህ ፈለገ። ከሆነ ቦታ የማይነሳ የማይንቀሳቀስ ግዑዝ የሆነ ቤተ መቅደስ አልፈልግም ማለት የማንቀሳቀሰው ሃሌሉያ አብሬ ወክ ማድረግ ይሄን ቤተ መቅደስ ፈልገዋል። ሃሌሉያ ዛሬ ስራ አለብን። ንጉሱን ልንሸከም እግዚአብሔርን በውስጣችን ልንሸከም ሕያዋን
እሱ ሕያው ስለሆነ ሕያው በሆንኩት በእኔ ውስጥ ምን ማለት ፈልጓል? መንቀሳቀስ ፈልጓል። ስለዚህ ለሚያሾፍብንም ምን አትበሉ ነው እያለን ያለው? እጅ አትስጡ። የጌታ እጅ የእግዚአብሔር እጅ በማን ላይ ናት አለ? በሌላ ናት አለ። ወዳጆቼ እኛ ማለት የጌታ ቤተ መቅደስ ለመሆን የሚያስችል ምንም አይነት ጉድለትና ክፍተት የሌለው 100% በቂ የሆነ ጸጋ ተሰጥቶናል። አሜን ሃሌሉያ አሜን። ወደዛ ምን በሏለ? ጸጋ ይባላል። ያስችል ጸጋ ማለት የእግዚአብሔር ምንድነው ብለናል? እኛ ምንችለው የለም። ምንም ችለናል። ሲጀመር ኖሃውም አልነበረንም። ስለ መዳን ምንም እናውቀው ነገር የለም። መውደቃችንንም መዳናችንንም ጸጋ ይባላል። ሃሌሉያ ያው ቤተ መቅደስ ሊያደርገን የሚችል ከኛ ምንም አይነት ሌላ ነገር የማይፈልግ ተጨንቀን የእግዚአብሔር ቤተ መቅደስ እንድንሆን የማይፈልግ የሚረዳ የእግዚአብሔር ጸጋ ይባላል። አሜን። ስለዚህ እጅ አትስጡ አይደል? ለሚቆጣው እጅ አትስጡ፣ ለሚስቅባችሁ እጅ አትስጡ። ሃሌሉያ ቆይ እንደራደር እንነጋገር ለሚል ለስ ብሎ ለሚመጣው ምን አትስጡ? እጅ አትስጡ። እጅ አትስጡ። እጅ አትስጡ። ሃሌሉያ ይሄንን ቤተ መቅደስ ያው አድርጌ ለእግዚአብሔር አዘን ምንድን ነው ያለችው? እምቢ የሚመስላላት አይደል? እምቢ ይሉታል ለዘው ይሰራል። እየናደ ይሄዳል። ኢየሱስ ያድናል። ይሄ ቤተ መቅደስ በገባበት ቦታ ሁሉ የእግዚአብሔር ፕሬዘንስ አለ። አጋንንት እየወጣ ይሄዳል። በሽተኞች እየፈወሰ ይሄዳል። መልስ እየሆነ ይሄዳል። ሃሌሉያ። እኔ አስታውሳለሁ የ10ኛ ክፍል ተማሪ ሆኜ ከደቡብ ወደዚህ እየመጣሁኝ ወደ ነገሌ አካባቢ እየመጣሁ ከሾኔ አራባ ላይ አንድ ትልቅ ሰው አገኘሁኝ መኪና ውስጥ እያለሁ ማለት ነው። እና የእግዚአብሔር መንፈስ ድንቅ ነው በጣም። አንተ ሰው ከእግዚአብሔር ሀሳብ አምጥተህ የምትሄደው ቀጥ ብለህ ተመለስ ይልሃል ጌታ ብሎ ያለበትን ሁኔታ ሲነግረው ጌታ አላመለጥኩም ማለት ይዛችሁት ስትንቀሳቀሱ ምትመልሱ ትሆናላችሁ፣ ምትገስጹ ትሆናላችሁ፣ ምትመክሩ ትሆናላችሁ። እናንተ ስላልሆናችሁ በቃ ተሸክመ ስትሄድ አጋንንት ነው የምትወጋው፣ በሽተኛ ነው የምትፈውሰው፣ የልብን ህመም ነው የምታክመው። ሃሌሉያ። ባለፈው እዚህ ጋር ኤስኤስ የሚለው እንትን ጋር ደጋግሜ እየተናገርኩት ነው ለጌታ ክብር እንዲሆን ሆቴል ጋር አንዲት አህዛብ ሴት ግን ደርበብ ያለች በጣም እንትን አላት አመማትና አተነፋፈስ ነው አይደለም ሳያት ቀስት ቦታ ወጥቷታል። እያየኋት ነው በመንፈሴና አይ ከባልዬ ጋር ነበርኩ። እቺ ሴትዮ ግን እጅ ጭኜ ብጸልይባት ደስ ይለኛል ብዬ ክብር አለ እጅ ጭኜ መጸለይ ከዛ እሱ ጋር ነው ቁጭ ያለችና እየሄድኩ የነበረው ሱቅ ስለነበረ ይሳቅ ሱቅ ጋር ቆምኩ። ሴትዮዋ ምንም ርዕስ የላትም። መታ ይሳቅ ሱቅ ጋር ተቀመጠች። ፈልገኛል ጌታ ሆይ በቃ ጅምጭ። ከዛ አመጣና ወንበር ሰጠናት ቁጭ አለችና ትንፋሿ በጣም ተቆራረጠ፣ ተጨነቀች። ከዛ እዚህ ጋር ያለው ክሊኒክ ታውቂዋለሽ? ጥሩ ነው ደግባ ሰጥተኝ መጸለይ ጥሩ አጋጣሚ
ይሄ ቀስ ይመታ። ጸለይ ስለ ጌታ ተናገርኳት፣ አጽናናት፣ ለማርያ አይዞሻናት። ምንም ግን የጌታ መንፈስ ስለ ጌታ ምንም እንድላት አላለኝም። እኔ በሌላ ጉዳይ ጊዜ ሆኛለሁ ትቼ ሄድኩኝና ተመልሼ ሳልፈልግ ስመጣ ሴትዮዋ ቆማ ቀጥታ እንዴት ነሽ ስላት ደህና ነኝ። ሃሌሉያ አሜን። የሆነ ቦታ ላይ ከሄድና ከጌታ ጋር ይሄ ኢየሱስ ሃሌሉያ። አሁን ከምትፈልጊው መድኃኒት በላይ ኢየሱስ መድኃኒት ይወሻል። ዊዝን ሚኒት እሷ ብና እቃ ይገዛች። ክብር ለጌታ። የእግዚአብሔር ቤተ መቅደስ ስንሆን የእግዚአብሔር ስም በእኛ ላይ ስሙ ስራ አለው። ስሙ ሰዎች ስሙን ይዘው እየሄዱ አንዳንድ ያዘኑ ሰዎች በመጽናናት ይሞላሉ። ፕሬዘንሱ እኮ ነው። አንዳንድ በኃጢአት ውስጥ ያሉ ሰዎች ሪግሬት ያደርጋሉ። ምን እንደሚያስለቅሳቸው አያውቁም፣ ያለቅሳሉ። ስሙ ሰንበዴ ስሙን ተሸክሞ እየሄደ ነው። ሃሌሉያ። ሰንበዴ በዚህ ጋር እያለፈ ነው። በአሮን ላይ እንደነበረው አይነት ጠረን እሱ ሲያልፍ ሰዎች ለኃጢአት እንኳን ተዘጋጅተው ቢሆን እስከ ብዙ ኪሎ ሜትር ይሸት ስለነበረ አሮን በዚህ ጋር አልፏል ማለት ነው። ሃሌሉያ። ከዓመት ሰዎችን እናስቆማለን። ስሙን ተሸክመን ስንሄድ ሰዎችን ከሞት እናስቆማለን። ስሙን ተሸክመን ስንሄድ የእግዚአብሔር ቤተ መቅደስ ስንሆን ሃሌሉያ። ኢየሱስ ጌታ ነው። ሁሉ ሰው በእግሩ ይቆማል። የእግዚአብሔር ስም ስምህን እሸከማለሁ በሉት ጌታ። ስምህን እሸከማለሁ፣ ስምህን እሸከማለሁ። ያንተ ቤተ መቅደስ ሆኜ መስራት እፈልጋለሁ። ግብአቶቹ አንተ እጅ ላይ ናቸው። የጠላትን ፉከራ አልሰማም። የሚያስቆመኝን አልሰማም። የሚያባብለኝን አልሰማም። ሊያፈርሰኝ ያለውን አልሰማም። ሃሌሉያ። የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ ይህንን ጉባኤ እንድትነካ ለምንሃለሁ። እንድትመጣ ለምንሃለሁ። ያንዳንዱን ሰው እንድትነካ ለምንሃለሁ። ያንዳንዱን ሰው እንድትነካ ለምንሃለሁ። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። የእግዚአብሔር ሕዝብ ሆይ እግዚአብሔር ተንቀሳቃሽ ሆነ ሕያው የሆነ ቤተ መቅደስ ይፈልጋል። ሃሌሉያ። ስሙ የሚተከልበት የራቀ ነገር እንኳን ስሙ ባለበት ይሰበሰባል። የራቀ ነገራችሁ ቢሆን፣ የከበዳችሁ ነገር ቢሆን፣ እጃችሁ አልገባ ያለ ነገር ቢሆን፣ ጤንነት ቢሆን፣ ችግር ቢሆን፣ የሆነ ነገር ወጥቶ ከእጃችሁ ሄዶ ቢሆን ስሙ ባለበት የእግዚአብሔር ስም በተጠራበት በዚህ ማንነት ላይ የራቀ ነገር እንኳን ይሰበሰባል። ኢየሱስ ጌታ ነው። ሃሌሉያ። የእህታችን ሂሩቴ ጋር እንጸልያለን። እዛ እንጨርሳለን። እግዚአብሔር ሆይ እናመሰግንሃለን። አንተ በፈለግከው የምትናገር አምላክ እናመሰግንሃለን። በሰው ትናገራለህ፣ በእንስሳት ትናገራለህ፣ በእብድ ታወራለህ፣ በጤነኛ ታወራለህ። እንደፈለግ ራስህን የምትገልጥ አምላክ እናመሰግንሃለን። በእህታችን ተናገርከን። የአንተ ቤት ስራ የሚሰራበትን ሁኔታ አይተናል። ጌታ ሆይ ይሄ የአንተ ቤት ነው። እግዚአብሔር ሆይ የማንም ቤት አይደለም፣ የእግዚአብሔር ቤት ነው። የዘላለም አምላክ እግዚአብሔር ሆይ ማንም እንደፈለገ ቢያሾፍ፣ ማንም እንደፈለገ ቢያንገራግር፣ ማንም እንደፈለገ ቢገፈትር፣ ማንም እንደፈለገ ቢያሳንስ የእግዚአብሔርን ቤት ከመስራት ነህምያ ወደ ኋላ አላለም። እኔ የገባኝ ይሄ ነው።
እነ ሰንበላጥ እነ ጦቢያ መጡ። ይሄ ቀበሮ የሚያፈርሰው ግንብ ነው፣ ለእግዚአብሔር ቤተ መቅደስ የምታደርገው ብለው ይሉታል። አናናቂ አውራጅ። አሁን ይሄ የእግዚአብሔር ቤተ መቅደስ ነው ብሎ ያሾፈ እያለ የእግዚአብሔር ቤት ግን ይሰራል። አሜን። እግዚአብሔር ሆይ ቤትህን ትሰራለህ። አሜን። አንተ በመስራት የታመንክ አምላክ ነህ። አሜን። እናመሰግናለን። አሜን። እህታችን ስታወራ የእሷ ቤት አይደለም የሚሰራው የእግዚአብሔር ቤተ መቅደስ። ሃሌሉያ። ሁላችንም የምንገባበት። አሜን። ሁላችንም እግዚአብሔርን የምናመልክበት። አሜን። እግዚአብሔር አምላኬ ሆይ እኛ ነህምያዎች ነን፣ እናመሰግናለን። አሜን። ድንጋይ ልናቀብል፣ አሸዋ ቅጠል ልናመጣ፣ ልንሰራ፣ ሰዎችን ልንሰራ፣ ቤትህን ልንሰራ በዚህ ያለን እግዚአብሔር ይሄን ነው የተናገርከን። ሰርተን ከሆነ እርዳን እግዚአብሔር። እኔ እርዳኝ ነው ሰው ልሰራ፣ ግንብ ልሰራ፣ ልሰራ እያንዳንዱ እጃችን በሆነ ስራ ላይ ሊንቀሳቀስ እግዚአብሔር ወዷልና በኢየሱስ ስም ይሄን ጉባኤ አግዘው። አሜን። አግዘው ይሄን ጉባኤ እርዳን እባክህ አባባ። አሜን። ቤትህን እንስራ። አሜን። እግዚአብሔር እኮ ቤት ለመስራት ሲመጥ መጥቶ ነው። እናንተ ዳዊት በፈለገ ቤተ መቅደስ አልሰራም። አንተ የሰው ደም አለብህ ተብሎ ኢግኖር ተደርጎ ለትውልድ አልፎለታል። እኛ እድለኞች ነን፣ እናመሰግንሃለን። አሜን። ቤትህን ስለምንሰራ እናመሰግንሃለን። አሜን። የዘላለም አምላክ እግዚአብሔር ሆይ አብዝተህ እንድታበዛን፣ አሜን። ደምረህ እንድትደምረን፣ አሜን። ጌታ ሆይ እንድትሰራን በኢየሱስ ስም እኔ ጸልያለሁ። አሜን። ጸልየናል አባባ፣ ትሰማናለህ። አሜን። ትሰራለህ። አንተ ትልቅ ነህ። አሜን። አንተ የሚያቅትህ አንዳችም ነገር የለምና እናመሰግንሃለን። አሜን። ጌታ ሆይ ለእያንዳንዳችን መታጠቂያ ዝና ታስታጥቀን ዘንድ በኢየሱስ ስም ጸልይ። አሜን። እዚህ ያለ ህዝብ ቀላል ህዝብ አይደለም። እግዚአብሔር ህዝቤ ነው የሚላችሁ። እናንተ ስሙ፣ እኔን ጨምሮ ህዝቤ ነው የሚለን። ማንም ትንሽ የለም፣ ማንም ወጣት የለም፣ ማንም አዋቂ የለም፣ ማንም የለም። ለሁሉም ነው ይሄ መልእክት። እግዚአብሔር ሆይ ኃላፊነት እንድንወስድ እርዳን። አሜን። ኃላፊነት እንድንቀበል እርዳን። አሜን። ኃላፊነት እንድናወጣ እርዳን። አሜን። ግዴታችንን እንደ ነህምያ የሚተዳደር ቤትን ገቢውን ስራውን ጥሎ ሰምቶ እንደወጣ የዘላለም አምላክ የሚጎትተንን ገቢያችንን ኑሯችንን ወደ ኋላ የሚይዘንን ነገር ሁሉ ተራምደን እንድንመጣ እርዳን። አሜን። ተራምደን እንድንሄድ እርዳን። አሜን። ተራምደን እንድንመጣ እርዳን። አሜን። ጌታ ሆይ በልጅ በክርስቶስ ኢየሱስ ስም ገና እንሰፋለን። አሜን። ይህ የእግዚአብሔር ስራ ነው። እንሰፋለን። አሜን። እንሰፋለን። አሜን። ጳውሎስ መከራ ሳያይ የእግዚአብሔርን ስራ አላገለገለም። ቅድም ስለ ጳውሎስ ታሪክ ሳለ የጳውሎስን ታሪክ ወደኋላ ሄጄ እያየሁ የጳውሎስ ታሪክ ትራጀዲ ነው አለኝ በእንግሊዝኛ ማለት ነው። ባለቤት ስጠይቀው ትራጀዲ ማለት በጣም በቃ የሚያሳቅቅ ፊልም ነው አለኝ። ተሰርቶለት ሊሆን ጳውሎስ አላውቅም። ነገር ግን ሄዶ 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 ምዕራፍ አልፎ ተጎሳቅሎ ለፍቶ የእግዚአብሔርን ስራ ፈጽሞ አልፏል። አሜን። ጌታ ሆይ በዚህ ያለን ስራህን ፈጽመን እንድንሄድ እርዳን። አሜን። እርዳን። ለታሪክ አልተጻፈም፣ ለእውነት ለህይወት ተጽፏልና በክርስቶስ ኢየሱስ ስም ጨርሰን እንድንሄድ እርዳን። አሜን። አባቴ ይሄ ጉባኤ የሚሰፋ ይሄ ጉባኤ የሚሰማ እንዲሆን፣ ይሄ ጉባኤ የእግዚአብሔር እጅ የሚያልፍበት እንዲሆን፣ ይሄ ጉባኤ ችግር የሚፈታ እንዲሆን፣ ይሄ ጉባኤ የሚረዳዳ የሚረዳ እንዲሆን በልጅ በክርስቶስ ኢየሱስ ስም ጸልያለሁ። ምንም ጥቂት ብንሆንም እኛ ግቶች ጌታ ሆይ ቁጥር አይገድብም። ቁጥር ምንህም አይደለም። ማንነት ምንህም አይደለም። አንተ ትልቅ አምላክ ነህ። ስራ በዚህ
ጉባኤ ይገለጥ። አሜን። ስራ በዚህ ሚሽን ይገለጥ። አሜን። ስራ በዚህ መቅደስ ይገለጥ። አሜን። ጌታ ሆይ ትችላለህ። አሜን። ልክ እነ ጳውሎስ እንዳገለግሉት አልፈው መጥተው ሄደው ተለቅሰው ምን ብለው እንደገና ወደ ሰዎች መፈወስ እንደገና ወደ ሰዎች መጸለይ እንደሆነ እግዚአብሔር ሆይ እንድንገባ እንድንጸልይ እንድናልፍ እንድናገለግል በኢየሱስ ስም አግዘን። አሜን። የዘላለም አምላክ ትችላለህ። አሜን። ለእያንዳንዳችን አሳይመንት እንዲሰጠን በኢየሱስ ስም ጸለይ። አሜን። የምንወጣው አሳይመንት የምንሰራው አሳይመንት እያንዳንዱ ሰው ይዞ እንዲሄድ በኢየሱስ ስም ጸለይ። አሜን። ጌታ ሆይ ክብር ለአንተ ይሆንልን። አሜን። ክብር ለወደድከው ለአንተ ላፈቀርከው ልጅ ይሆንልን። አሜን። እግዚአብሔር ሆይ በልጅ በኢየሱስ ስም እናመሰግናለን። አሜን። ስንሄድ አብረን ሂድ። አሜን። እዚህ ለሚቀሩት አንተ አብረሃቸው ሆን። አሜን። እኛ የአንተ ቤተ መቅደሶች ነን። ስንሄድም ስንቀመጥም እንድታወራን በኢየሱስ ስም ጸልይ። አሜን። ስለዚህ ጉባኤ እንድንጸልይ አሳይመንት እንውሰድና በኢየሱስ ስም አግዘን። አሜን። በተከበረው ልጅ በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን። ሃሌሉያ። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። ታውቃላችሁ፣ ይሄ የኢትዮጵያ ማንያ ህብረት ቤተክርስቲያን መሪ ቃል የሰማይ አምላክ ያከናውንልናል። ባሪያዎቹ ተነስተን እንሰራለን። ዛሬ የሚሰራው አራማ ይካል የማ ቤተ መቅደሶች ውድ ቤተ መቅደሶች ሃሌሉያ ሊኖርብን ስለወደደ ከመኖሪያው ወረደ። አሜን አሜን። ሃሌሉያ አሜን። አሁን መኖሪያ ቀየረ። ልዑል ሰው በሰራው ምን አይደለም ራሱ በሰራው ነው። እግዚአብሔር ይመስገን። እንግዲህ ባርካት እግዚአብሔር ይባርክ። እግዚአብሔር ይባርክ። ጸጋ ያብዛልሽ። ጸጋ ያብዛልሽ። ሃሌሉያ አሜን። ደስ ብሎኛል። እግዚአብሔር ዘመንሽ ይባርክ። አሜን። ሃሌሉያ አሜን። ጌታ የሚሰጠው ልጆቻችን ነው። ህይወት ይባላል። ጌታ ኢየሱስ ይባርክ። አሜን። ደስ ብሎኛል። ጌታ ጸጋ ይባርክ። የሆነ የቸኮለ ሰው አለ ሳላቅ ነው ቸኮልኩኝ። እስቲ ለጌታ የሚሰጠው ልጆቻችን የሚያዘን እንጸልያለን። ሃሌሉያ እግዚአብሔር አምላክ እናመሰግናለን። ስምህ ይባረክ። ስለመጣልን ቃልህ ስምህ ይባረክ። በእውነት ይሄ ጠንከር ያለ ህይወታችንን የሚዳስስ ቃል መጥቶልናል። አመለካከታችንን፣ አስተሳሰባችንን ወደ አንተ ሀሳብና አጀንዳ የሚወስድን ቃል መጥቶልናል። በዚህ ቃል ውስጥ መኖር ውስጥ ደግሞ በእጆቻችን የያዝነው የፍቅር ስጦታችንን እግዚአብሔር ሆይ ለአንተ እንሰጣለን። የሚሰጥ ልጆች ሁሉ ይባረክ። መስጠት ፈልገው ያጡ ልጆች ይባረክ። አባት ሆይ ለሁሉ የምትሰጥ አንተ ነህና በኢየሱስ ለሁሉ ስጥ። ስለ ሁሉ እናመሰግናለን። በረከት ይሁን። እግዚአብሔር አምላካችን ይባረክ። ወደ ተሰበሰበ ስጦታዎች እናገራለሁ። ኮንፈረንሳችን አሁን ይቀጥላል። ነገም እግዚአብሔር ጊዜ ይሰጠናል። ነገ አውትሪች የጎዳና ላይ ስብከታችን ነገ እንጀምራለን። ከ8 ሰዓት ጀምሮ አብራችሁ ወጣችሁ በአደባባይ ላይ ወጥተን የኢየሱስን ስም ለማወጅ እንዲህ አይነቱ ቤተ መቅደስ የመሆንና ይህን ስም ይዞ የመውጣት አጀንዳ ያለው ሰው ነገ 8 ሰዓት እንገናኛለን፣ እንጸልያለን። የሚገርማችሁ ከክፍለ ሀገር ድረስ ለዚህ ሚሽን የሚመጡ ወገኖች አሉ። ከክፍለ ሀገር ከ220 ምናምን ኪሎ ሜትር ርቀት ለዚህ ነው እንግዲህ ለዚህ ሆናችሁ አንዱ ከ250 ኪሎ ሜትር ርቀት የሚመጡ ሰዎች አሉ። ሲቀጥል በጣም ደስ የሚል ነገር በተለይ ከፊት ለፊታችን ካሉት ከሙሉ ወንጌል ቤተክርስቲያን ጋር በህብረት እየሰራ ነው። ነገ የእነሱን ወጣቶች አብረውን ለወንጌል ስርጭት ይወጣሉ። ይሄ የወንጌል አንዱ ደስ የሚል ነው አይደል? አጠገብ ለአጠገብ ነን። በጣም ግን እየተረዳዳ እየሰራ ነው ለአንድ መንግስት።
እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። አሜን። በብዙ እየረዱ አጠገባችን ናቸው። በጣም በብዙ በምክር በጸሎት ምን ልበላችሁ አሁን ለዚህ ኮንፈረንስ ኳየራቸውን በመላክ ለአውትሪቹ የኢቫንጀሊዝም ቲማቸውን በመላክ አብረን ይህ ሰፈር እንወርሳለን ከእናንተ ጋር በሚያስፈልገው ሁሉ ብለው አብረው ቆመዋል። ይህ የወንጌል ባህል ነው። እኛ አንድ ስንሆን ነው የሚያምርብን። አሜን ሃሌሉያ። ስለዚህ ነገ 8 ሰዓት ላይ ለጉባኤው ግብዣ አቀርባለሁ። ግዴታ ነው ወንጌልን ልንሰብክ ስለሚገባ። ሌላው ነገር ለሚመጡት እንግዶች አንዳንድ ሰዎች በልባችሁ ከሞላ ሻይ ዳቦ ምንም ይዛችሁ መምጣት ትችላላችሁ። በዚህ ደግሞ አገልግሎት የምትፈልጉ ሰዎች ክፍት ነው። ሻይ አፍልቼ መምጣት እችላለሁ የሚል ሰው ምክንያቱም ሰው ያው ብዙ ሲናገር ይደክመዋል አይደል? በዚህ ደግሞ እኔ እቆማለሁ ይሄን ነገር አደርጋለሁ የሚል ሰው ካለ ነገ ሰዓት ጀምሮ እስከ 11 ሰዓት የኮንፈረንሱ ሰዓት እስኪደርስ ድረስ እንጸልያለን። ከዛ እንወጣለን። ከዛ ተመልሰን ወደዚህ እንመጣለን። የተናበብን አብረን ብዙ ስራዎች እንሰራለን። ከዚህ ከአዲስ አበባ በሚመጡ ብዙ ቦታዎች የሚሽን ቲሞች ይመጣሉ። ቱሉ ዲምቱ እናርሳለን። አሌሉያ። እነዚህ 3 ቀናት በወንጌል እናርሳለን። እግዚአብሔር ደግሞ ይረዳናል። መከናወን ድልን ይሰጣል። ነገ እንዳትቀሩ። ኮንፈረንሳችን ይቀጥላል። አሁንም እግዚአብሔር በጣም በብዙ ይረዳናል። ዛሬ አልተባረካችሁ በዚያ በቃ ሲተባረክ ሌሎች ሰዎች ጋብዛችሁ አብረን የእግዚአብሔር መንግስት እንሰራለን። ሁሌም እንደምንለው ላለው አማኑኤል እግዚአብሔር ከኛ ጋር ነው። ጉባኤው ጮክ ባለ ድምፅ አማኑኤል በሉ። እግዚአብሔር ከኛ ጋር ነው። ብቻችሁ በሰማያት የባርኮትን ቃል በእናንተ ላይ እናገርላችኋለን። እግዚአብሔር ይባርካችሁ።